Welcome back guys, how you doing? You're right, is everything okay? እንኳን ደህና መጣችሁ። This is the Emmanuel from Viable English. So ዛሬ የምናወራው ስለ participle clause ነው። participle clause ሰምታችሁ ታውቃላችሁ? participle clause ሲባል የምታውቁ ከሆነ ሌሎች ተጨማሪ ነገሮችን ስለምናወራ በደንብ ለመከታተል ሞክሩ። የማታውቁ ከሆነ ደግሞ you're lucky because we gonna learn a lot of things በጣም ብዙ ነገሮችን ስለምንማር participle clause ከመጀመሪያው ከፎርሙላው እንጀምርና ከዛ ጥቅሙን እናያለን ከዛ የተለያዩ አረፍተ ነገሮችን እናያለን ማለት ነው። participle clause የመጀመሪያው present participle የሚባል አለ፣ past participle እና perfect participle የሚባሉ የparticiple clause አይነቶች አሉ። so ዛሬ we going to talk about only the present participle. okay ዛሬ የምናወራው ስለ present participle ብቻ ነው። present participle የሚባለው verb ing እንደማለት ነው። so ፎርሙላው ምንድነው? verb ing ወይም ደግሞ verb 1 አለ 8 verb 2 8 verb 3 8ን verb ing ሲሆን ምን ይሆናል ማለት ነው? eating ይሆናል። verb s eats ይሆናል ማለት ነው። so verb ing ልክ እንደነዚህ አይነት ነገሮች ናቸው። ለምሳሌ drinking eating learning watching የሚባሉ እነዚህ ነገሮች ምንድናቸው? verb ing ይባላሉ። so verb ing ጥቅሙ ምንድነው የሚለውን ነገር አሳያቸዋለሁ ማለት ነው። የመጀመሪያው ነገር present participle የሚባሉት ነገሮች እነዚህ verb ing የሚባሉት ነገሮች እነዚህ verb to be ጋር ይሄዳሉ፣ verb to have ጋር፣ action verb ጋር፣ ሶስቱ ጋር እንዴት እንደሚሄዱ አሳያቸዋለሁ ማለት ነው። ኦኬ so verb to be ጋር እንዴት ይሄዳል? ለምሳሌ እየበላሁ ነው ማለት ከፈለጋችሁ I am eating ማለት ትችላላችሁ። I am eating እየበላሁ ነው፣ እየጠጣሁ ነው I am drinking። ኦኬ እየሄድኩ ነው I am going እየተማርኩ ነው I am learning እያላችሁ መናገር ትችላላችሁ። so ይሄ የሚል ትርጉም አለው ማለት ነው። so verb to be ጋር ሲሆን ምንድነው ትርጉሙ ማለት ነው? እያደረኩ ነው ምን to form the continuous tense። so የመጀመሪያው ጥቅሙ verb to be ጋር ምንድነው ማለት ነው? continuous tense ነው። ወይም ደግሞ እየተደረገ ያለ ነገርን መግለጽ ስትፈልጉ ምን መጠቀም ትችላላችሁ? verb ing መጠቀም ትችላላችሁ ማለት ነው። ማን ጋር? verb to be ጋር። ሁለተኛው ጥቅሙ ምን ጋር? verb to have ጋር ምን ጥቅም አለው የሚለውን አሳያችኋለሁ። verb to have ከዚህ በፊት የሰራነው ቪዲዮ አለ አይደለ? ለምሳሌ I have she has we have they have ምናምን የሚሉት ነገሮች እነዚህ አሉ። past ሲሆን ደግሞ ምን እናደርገዋለን? I had we had ለሁሉም ምን መጠቀም? had መጠቀም ማለት ነው። future ሲሆን ደግሞ will plus have ብላችሁ ማስገባት ትችላላችሁ ማለት ነው። ኦኬ ሶ ይሄንን አስገብታችሁ ምን ማስገባት ብቻ? ኦብጀክት ማስገባት ብቻ። ከዛ በኋላ verb ing ማስገባት ትችላላችሁ ማለት ነው። ለምሳሌ I had him አስገብታችሁ ምን ካስገባችሁ? verb ing ካስገባችሁ እንደዚህ እያደረገ ነው ያገኘሁት ማለት ነው። ለምሳሌ I had him running ካላችሁ እየሮጠ ነው ያገኘሁት ማለት ነው። እየተማረች ነው ያገኘዋት። I had her learning I had her learning እስኪሉ I had her learning። ኦኬ ሶስተኛው አክሽን ቨርብ ጋር ያለውን ነገር ላሳያችሁ። አክሽን ቨርቦች ጋር መሄድ ይችላሉ ነው። ለምሳሌ እነዚህ ያስቀመጥኩላችሁ ቨርቦች ጋር ማን መሄድ ይችላል? present participle clause መሄድ ይችላል ማለት ነው። ለምሳሌ I went ካላችሁ ሄጃለሁ ማለት ነው። ለምሳሌ እየሮጥኩ ነው የሄድኩት I went running I went running ብላችሁ መናገር ትችላላችሁ። ለምሳሌ ገንዘብ ነበራችሁ እናንተ ኦኬ ገንዘብ ነበራችሁና አጠፋችሁት። እንዴት ነው ያጠፋችሁት ከተባላችሁ I spent the money ምን አድርጋችሁ ለምሳሌ በልቼበት ነው ገንዘቡን የጨረስኩት በሉ I spent the money eating I spent the money eating I spent the money eating። ለምሳሌ ጊዜያችሁን በምን ታሳልፋላችሁ? I spend my time በምን ለምሳሌ ቪዲዮ ጌሞችን በመጫወት ነው የማሳልፈው I spend my time playing video games I spend my time playing video games ምን በማድረግ ታሳልፋላችሁ? ለምሳሌ እኔ ጊዜን የማሳልፈው I spend my time teaching I spend my time teaching በማስተማር ነው ጊዜን የማሳልፈው። ለምሳሌ ቤት የሄድኩት እየተራመድኩ ነው ብሉ ቤት የሄድኩት እየተራመድኩ ነው። ወይም ደግሞ ትምህርት ቤት የሄድኩት እየተራመድኩ ነው I went to school ወይም ደግሞ I went home walking I went home walking ወይም ደግሞ I went school walking I went school walking ብላችሁ መናገር ትችላላችሁ ማለት ነው። ሰው እንደዚህ ያደረኩት እንደዚህ እያደረኩ ነው እያላችሁ መናገር ትችላላችሁ ማለት ነው። በምን በpresent participle። ኦኬ leave የሚለውን ቃል እስኪ እንጠቀመው። ለምሳሌ I left ካላችሁ ትቼዋለሁ ማለት ነው። ለምሳሌ I left her ትቻታለሁ
ለምሳሌ እያለቀሰች ነው ትቻት የሄድኩት። I left her crying. I left her crying። እስኪ በሉ I left her crying ብላችሁ መናገር ትችላላችሁ ማለት። ለምሳሌ ተማሪዎቹን እየተማሩ ነው ትቻቸው የሄድኩት። ተማሪዎቹን እየተማሩ ነው ትቻቸው የሄድኩት። I left the students learning. I left the students learning። እስኪ በሉ I left the students learning። አራተኛው ጥቅሙ ደግሞ ምን ጋር መሄድ ይችላል? verb sensation የሚባለው ወይም ደግሞ እነዚህ ማየት፣ መስማት፣ መቅመስ የሚባሉት ነገሮች የሉ እነሱ ጋር መሄድ ይችላል ማለት ነው። ለምሳሌ smell ካላችሁ ማሽተት ማለት ነው። hear ካላችሁ መስማት ማለት ነው። see ካላችሁ ማየት። ለምሳሌ ትናንትና እህቴን እየተራመደች አይቻታለሁ። ወይም ደግሞ ትናንትና እህቴን እየበላች አይቻታለሁ በሉ። I saw my sister eating. I saw my sister eating. እስኪ በሉ I saw my sister eating. እንደዚህ እያደረግ አይቻለሁ። ለምሳሌ ስሜል ምንድነው? ማሽተት አይደለ? ኦኬ። ለምሳሌ የሆነ ነገር ሲቃጠል አሽትቻለሁ በሉ። የሆነ ነገር ሲቃጠል አሽትቻለሁ። I smelt ያለፈ I smelt የሆነ ነገር ምንድነው? something. I smelt something ምን ሲቃጠል burning. I smelt something burning. I smelt something burning ብላችሁ መናገር ትችላላችሁ። ለምሳሌ ስላንተ ሲያወራ ሰምቼዋለሁ በሉኝ። ስላንተ ሲያወራ ሰምቼዋለሁ። መስማት ምንድነው? hear አይደለ? ሰምቼዋለሁ I heard ማንን? him. I heard him ሲያወራ talking ስለማን? ስላንተ about you. I heard him talking about you በሉኝ እስኪ I heard him talking about you. I heard him talking about you። ለምሳሌ የሆነ ሰው ስለናንተ እያወራ ሰማችሁትና አገኛችሁት የሆነ ሰዓት ኦኬ ባለፈው ስለኔ ስታወራ ሰምቻለሁ I heard you talking about me. I heard you talking about me. I heard you talking about me ብላችሁ መናገር ትችላላችሁ ማለት ነው። here smell see የሚባሉት ነገሮች ጋር መሄድ ይችላል ማለት ነው። verb sensation ይባላሉ እነዚህ ኦኬ እነዚህ ጋር መሄድ ይችላል። የመጨረሻውና አምስተኛው የሆነውን ላሳያችሁና እንጨርሳለን ማለት ነው። የመጨረሻው ምንድነው? relative clause። relative clauseን መተካት ይችላል። ምን? present participle ምንም መተካት ይችላል? relative clause። ለምሳሌ እንግሊዘኛ የሚናገር ሰው ማለት ከፈለጋችሁ እንግሊዘኛ የሚናገር ሰው a person who speaks English. who speaks English የሚለውን ነገር በምን መተካት ትችላላችሁ ማለት ነው? በverb ing መተካት ትችላላችሁ ማለት ነው። ምን ብላችሁ a person speaking English ብላችሁ መናገር ትችላላችሁ ማለት ነው። a person speaking English ብላችሁ መናገር ትችላላችሁ። relative clause የማታውቁ ከሆነ ከዚህ በፊት የሰራነው ቪዲዮ አለ እሱን ተመልከቱ። a person speaking English ብላችሁ መናገር ትችላላችሁ። ለምሳሌ የሚያቀኝ ሰው a person who knows me አይደለ? ምን ማለት ትችላላችሁ? a person knowing me ካላችሁ የሚያቀኝ ሰው ማለት ነው። ኦኬ a person who knows me የሚለውን መተካት ይችላል ማለት ነው። ለምሳሌ እርዳታ የሚፈልጉ ሰዎች አሉ። ይሄን በሪሌቲቭ ክሎዝ ብትሰሩት ምንድነው የሚሆነው? there are ካላችሁ አሉ ነው። there are people ምን የሚፈልጉ? እርዳታ የሚፈልጉ who need ምን? support. there are people who need support. ግን አሁን who need የሚለውን በምን መተካት ትችላላችሁ? በverb ing ምን አድርጋችሁ needing ብላችሁ ማለት ነው። there are people needing support ብላችሁ መናገር ትችላላችሁ ማለት ነው። verb ing ምን መተካት ይችላል? relative clauseን መተካት ይችላል ማለት ነው። ይሄንን ይመስላል participle clause። ከገባችሁ comment me below comment ላይ አስቀምጡልኝ። ካልገባችሁ ደግሞ በቀጣይ ቪዲዮ እንሰራዋለን። ድጋሚ ኮሜንት አስቀምጡልኝ። አሁንም till we meet again see ya።